አንተ አቤት ካቅዴ እዚህ ጋር ቆመ ምን ያርክ ነው? ኧረ ሰው ይጠበቁ ነበር። ብትጠብቅስ እዚህ ጋር የኔ በር ላይ እንደሆነ ያቆምኩት ታውቃል? አላላወኩም አባቴ። ጀመር ሌባ ነህ ታሰው። ኧረ እኔ ሌባ አይደለም የነበርኩት። እዚህ ና ቀረብላው። ኧረ አባ እንደሱ ምን ለበልከው? ኧረ ምንም እኮ ሰው ይጠበቁኝ እኮ ነው። ሰው ብትጠብቅስ ምንስ ብትል? ኧረ ካጠፍ ይቅርታሽ። አደነገጥኳ። ኦኬ ነው ኦኬ። እኛም ቤትም አይደለም ምንም አይደለም እና ፈላግጣለ እንዴ ታዲያ ጋር መተሰው እንደዚህ ተሰነግጥ አይደለም አባ እና ምን ነው 10 ብር ካለፈልኝ 10 ብር አሁን ብደግምስ? አረ አይደለም የለኝም 10 ብር የለኝም። አሁን እኮ እንደዚህ የሆነ ጉብጥጤ ካላልኩ አሰጡም ብዬ እኮ ጉብጥጤ ላይ እንዴ ማለት ነበር። አረ እኔ እንደዚህ አይደለም። አሁን ምን ፈለኩሽ? 10 ብር ለምን እንደፈለኩት ታውቃለህ? የሆነ ፎቶ እሺ ዘመን እነዚህ የምታያቸው ነው ደም ያምራሉ። ዘመኔ አይለ ገብቼ ፎቶ ኤዲት አድርጌ እሺ የሆነች ልጅ ወዳኝ እሷ ጋር ልሄድ 10 ብር ፈልገኝ ፎቶቹ ግን ያምራሉ። ፎቶቹ ለአንተም የሆነች እንትን ይሰምርላል። ችግር የለም ይሰሩልኛል። እኔ ፎቶ እንዴ ዘመኔ ለሁሉም አርቲፊሻል ኢንተለጀንስ ስለዚህ ለሁሉም ይሰራሉ ማለት ነው። ለሁሉም ስለዚህ አንተም አሁን 10 ብር አባ 10 አስገባው ለኔ እኮ እንደዚህ ነኝ። የተማረ ሰው ማለት እንደዚህ ነው። እንዴ ሱራ ምን ጀመርሽ ደግሞ? እሺ እንዴት ነህ? ሰላም ነው። አላየሁም ጨውኩብህ እኮ እንትን ትራንስፈር መጠቀም ጀምሬ ነው። ባክ እንዴና የሆነ ብር ላኪልኛ ታዲያ። ምን አስፈልጎ ነው? ግን የሚያስፈልገኝ ነገር ትነግረኛለህ? እሺ አካውንት ነው ሌላ ምን ያስፈልጋል? እዚህ ዝም በል። ምን ታውቀው ነገር አለ ስለ ትራንስፈር ምናምን? ምን ታውቃለህ አንተ? ምንም እኮ አታውቅም እኮ። ስማ ማታወቂያ ያስፈልገኛል። ማታወቂያ ደግሞ ምን ያደርጋል? እስቲ ዝም በል እና 2 ጉርድ ፎቶ ጭራሽ 2 ጉርድ ፎቶ እና እንትን የቤት ካርታ ቢገኝ እንትኑ አሪፍ ነው። ከሌለ የቤት ካርታ የቤት ቁጥርም ቢሆን ችግር የለም። ትቼዋለሁ በቃ። ና ላክል። ባለቤትም ታስፈልገኛለች። ባለቤትም ታስፈልገኛለች። ና ላክል። ያው እንግዲህ ሴት ጓደኞችሽ ያላቸውም ነገር በሙሉ አድርግልሻለሁ ብዬ አስባለሁ። ልክ ነው። የቀረው መኪና ነው። እሱንም በቅርቡ ኦርደር አስደርግም ማስመጣት። ይሄ ልጅ እንደ ቤት ነው ማላጣው። በስመ አብ ማን ነው? ምንድነው? የድሮ ፍቅረኛ ኤክሴ እሱ ነው የድሮ ፍቅረኛሽ? እሱ መስኪ እየሄድሽ ጠብቂ። እውነት ችግር የለም በእኔ ነብሽ እየሄድሽ ጠብቂኝ። እውነት እሺ አሴ አሰፋፋሽ በተይ እባክሽን ያመጣውን ይሄድ ሁሉም እንደዚህ ይለኛል። እኔም ከሰፋ ያው ተግባርሽ እኮ ነው እንደዚህ እኮ የሚያስፈልግ እኮ እኔም ከሰፋኝ ደረሰኝ እኮ ሰማኝ አይደል? አይ እናንተ ወጣቶች ብቻ ይመችሽ። ስሚኝ ይኸውልሽ አንቺም ባለው አየር ይጅበት። አዎ